ሰላም ጤና ይስጥልኝ ውድ ሀገሬ ልጆች የተከበራችሁ ኢትዮጵያውያን እንደምን አላችሁ? ዛሬም የኦሮምኛ ትምህርታችንን እንቀጥላለን። እንግዲህ በምዕራፍ 1 መሰረታዊ የኦሮምኛ ቋንቋ ኤሌመንቶችን ተመልክተናል። ቁቤ የአፋን ኦሮሞ ተመልክተናል። ቁጥሮች ተመልክተናል። የጾታ አመልካቾችን ተመልክተናል። ቤዚክ አፋን ኦሮሞ ሴንቴንስ ኮንስትራክሽን ፕሪንሲፕልስ ተመልክተናል። ኔጌሽን ኢን አፋን ኦሮሞ ተመልክተናል እና የመሳሰሉትን አይተናል። እንግዲህ በምዕራፍ 2 ደግሞ በዋናነት የአፋን ኦሮሞ ግሶችን እንመለከታለን። የአፋን ኦሮሞ ግሶች ልዩ ልዩ የቴንስ ፎርምስ እንደዚሁ ኢምፔሬቲቭስ ሀረጎች በአፋን ኦሮሞ ያሉ ፍሬዝስ እነሱን እንመለከታለን። በጣም ወሳኝ ትምህርት ነው የሚሆነው። ወደ ዋናው ትምህርት ከመሄዳችን በፊት I will give you overview of Afaan Oromo verb forms and the symbols that I have used in the book. መጽሐፉ ውስጥ እንግዲህ መጽሐፉ ያላችሁ ሰዎች እንደምትመለከቱት የተጠቀምኳቸው ምልክቶች አሉ። እነሱ ምልክቶች የሚወክሉትን ነገር በቀጣይ ኦዲዮ ቪዲዮ ዲስከስ እናደርግ እንዲመቸን ምን ማለት እንደሆነ እንመለከታለን። የመጀመሪያው ሲምቦል ጋዙ ነው። ጋዙ ሲምቦል በሚለው አምድ ስር የምትመለከቱት ጂ 3 ዶቶች ከዛ ቀጥሎ ዜድ ከዛ ደብሊው አለ። ጂ በአፋን ኦሮሞ ጎችመ ማለት ነው። ስለዚህ ግስ ማለት ነው። በአፋን ኦሮሞ ግስ ወይም ቨርብ ጎችመ ስለሚባል ጂ እንግዲህ ጎችመ ለማለት ነው። ግስ ለማለት ነው። ቨርብ ለማለት ነው። በአፋን ኦሮሞ ጂ እንላለን። በእንግሊዝኛ ቪ እንደምንለው ማለት ነው። ቪ1 ቪ2 ቪ3 እንለለ። ስለዚህ አፋን ኦሮሞ ፓራዳሊ በዛ ልክ ለመወከል ነው ጥረት ያደረኩት። ስለዚህ በሰማያዊ የተጻፈው ዜድ ላስት ኮንሶናንት ኦፍ ኤ ጊቨን አፋን ኦሮሞ ሩት ቨርብ ማለት ነው። ኡ እንግዲህ ሁለቱ ዩዎች የሚያሳዩት ሁሉም የአፋን ኦሮሞ ሩት ቨርብስ ወይም ግሶች ኡ ብለው ነው የሚጨርሱት። ደብል ቫውል አላቸው። እንግዲህ በዚህ ሲምቦል ጋዙ ውስጥ ዜድ አንድ ነው እንደምትመለከቱት ጋዙ ተብሎ ይነበባል ማለት ነው። ጋዙ እንግዲህ ዶቶቹ የሚያሳዩት በመጀመሪያው በፊደል እና በላስት ኮንሶናንቱ መካከል ያሉትን ቫውልስ ኤንድ ኮንሶናንትስ ነው የሚያሳየው። እነሱ ኢማቴሪያል ናቸው። we don't want them, we don't worry about them። ፎከስ የምናደርገው ላስት ኮንሶናንቱ ላይ ነው። ላስት ኮንሶናንቱ ለምን ፎከስ እንደምናደርግ እንነጋገራለን ወደፊትም አሁንም ማለት ነው። ስለዚህ ጋዙ እንደነገርኳችሁ ኤኒ አፋን ኦሮሞ ሩት ቨርብ with a single last consonant በዚህ መልኩ ሪፕሬዘንት እናደርጋለን። ምሳሌ ዴሙ እና ዳኩ። ዴሙ በሚለው ውስጥ ላስት ኮንሶናንቱ ኤም ነው፣ ሲንግል ነው፣ ነጠላ ነው፣ አንድ ኮንሶናንት ነው ያለው። ዳኩ በሚለው ውስጥ ደግሞ ላስት ኮንሶናንቱ ኬ ነው ማለት ነው። ጋዙ በሚለው ውስጥ ደግሞ እንደዚሁ ተመሳሳይ ነው ከመጀመሪያው ጋር፣ ግን ዜድ 2 ነው። ስለዚህ ደብል ይሆናል ማለት ነው። በአፋን ኦሮሞ ደግሞ አንድ ተነባቢ ደብል ሲሆን ጠብቆ ይነበባል፣ ጋዙ የሚል ይሆናል። እንደዚህ አይነት ግሶች ደግሞ ምንድነው ኤኒ አፋን ኦሮሞ ሩት ቨርብ ዊዝ ደብል ላስት ኮንሶናንት ማለት ነው። ሁለት ደብል ተደርጎ የተጻፉ ላስት ኮንሶናንቶች ያሉት አፋን ኦሮሞ ሩት ቨርብ ሲምቦላይዝ የምናደርግበት ነው። ለምሳሌ በሬሱ እና ገዱ በሚሉት ውስጥ ኤስ እና ዲ ደብል ስለሆኑ ጋዙ በሚለው ሲምቦላይዝ ይደረጋሉ ማለት ነው። ሌላኛው ጋብሱ ነው። ጋብሱ ፒ እና ዜድ እንግዲህ ላስት ቱ ኮንሶናንት ናቸው ማለት ነው። ስለዚህ ጋብሱ ሪፕሬዘንት የሚያደርገው ኤኒ አፋን ኦሮሞ ሩት ቨርብ ዊዝ ቱ ዲፈረንት ላስት ኮንሶናንትስ። እንደ ጋዙ ላስት ቱ ኮንሶናንት አለው፣ ግን በዚህ ጊዜ ላስት ኮንሶናንቶቹ የተለያዩ ናቸው ማለት ነው። ለምሳሌ ኤርጉ እና ሊቂምሱ እንግዲህ አር እና ጂ ቱ ኮንሴኪቲቭ ላስት ኮንሶናንት ናቸው፣ ግን የተለያዩ ናቸው። አር እና ጂ የተለያዩ ናቸው፣ ራና ጋ ማለት ነው። ሊቂምሱም በሚለው እንደዚሁ ኤም እና ኤስ የተለያዩ ናቸው። ስለዚህ ጋብሱ በሚለው ይወከላሉ ማለት ነው። እንግዲህ ሞስት አፋን ኦሮሞ ሩት ቨርብስ ኤንድ ዊዝ ዘ ኮንሶናንት ኤስ እና እንግዲህ ማንኛውም የአፋን ኦሮሞ ኮንሶናንት የጊቨን አፋን ኦሮሞ ሩት ቨርብ ላስት ኮንሶናንት ሆኖ ማገልገል ይችላል። ነገር ግን በፒ በቪ በዜድ ኤንድ በቲኤስ እና በዜድኤች ወይም በፓ በባ በዛ በጻና በዛ በበጃ የሚጨርስ አፋን ኦሮሞ ሩት ቨርብ ማግኘት አልቻልኩም። ወደ 1000 የሚደርሱ ግሶችን ተመልክቻለሁ። ከነዛ ውስጥ በእነዚህ ፊደሎች የሚጨርስ የለም። ምናልባት እነዚህ ፊደሎች ፒ ቪ ዜድ ጻ እና ዣ
አፋን ኦሮሞ ከሌሎች ቋንቋዎች የሚጓሳቸውን ድምጾች ለመወከል የሚጠቀምባቸው ስለሆኑ በእነዚህን ፊደላት የሚጠቀም የአፋን ኦሮሞ ቃል የሌለ ስለሆነ ሊሆን ይችላል። አፋን ኦሮሞ ሩት ቨርብስ በዚህ ኮንሶናንት ይጨርሳሉ ምናምን የሚለውን ኮንሰፕት የሚያገለግለው ለምንድን ነው? ማወቅ ያስፈልገው ለምንድን ነው? አንድን የአፋን ኦሮሞ ሩት ቨርብ ኢን ዘ ሲምፕል ፕሬዘንት ቴንስ ዊዝ ሪስፔክት ቱ ሰብጀክት አፋን ኦሮሞ ፕሮናውንስ ኮንጁጌት ስናደርገው ያ ዲክቴት የሚደረገው ቨርብ ፎርሙ ዲክቴት። ሌላው ተውላጠ ስሞች እንግዲህ ፕሮናውን ሊስታቸውን አትሊስት በምዕራፍ 1 ተመልክተናል። ሊስት ኦፍ አፋን ኦሮሞ ፕሮናውንስ በሚል ተመልክተናል። እዛ ውስጥ ሰብጀክት ፕሮናውንስ አንዱ ናቸው። እንግዲህ ግሶችን ኮንጁጌት ስናደርግ we do that with respect to the subject pronouns እና ያ በጣም አስፈላጊ ስለሆነ አጌን አሁንም ሪቫይዝ እንድታደርጉ ፈልጌ ነው ይሄን ቴብል ለመጣውላችሁ። በመጀመሪያው አምድ ላይ ኮለም ላይ በቀይ የተጻፉት የአፋን ኦሮሞ ሰብጀክት ፕሮናውን ናቸው። መሃል ላይ ባለቤት ተውላጠ ስምስ የሚለው በአረንጓዴ የተጻፉት የአማርኛ ባለቤት ተውላጠ ስሞች አቻ የኦሮምኛ ትርጉማቸው ነው። ሰብጀክት ፕሮናውንስ በእንግሊዝኛ በጥቁር የተጻፈውን ትመለከታላችሁ። ስለዚህ አብረን አንዴ ሪቫይዝ እናደርጋቸዋለን። አኒ እኔ ማለት ነው በእንግሊዝኛ አይ፣ ኑቲ እኛ ማለት ነው በእንግሊዝኛ ዌ፣ ኤሴን እናንተ ማለት ነው በእንግሊዝኛ ዩ፣ አቲ አንተ ወይም አንቺ ማለት ነው በእንግሊዝኛ ዩ፣ ኢሳን እነሱ በእንግሊዝኛ ዘይ፣ ኢኒ እሱ ማለት ነው በእንግሊዝኛ ሂ፣ ኢሼን እሷ ማለት ነው በእንግሊዝኛ ሺ ይሆናል። ሌላ እንግዲህ ሜን ቨርብስ ሩት ቨርብስ አይተናል። ሜን ቨርብስ እንግዲህ ጂ1 እና ጂ2 ብለን እናያለን። እንግዲህ በእንግሊዝኛ ቢ1 ቢ2 ቢ3 እንላለን። ቢ1 ሲምፕል ፕሬዘንት ቴንስ ቨርብ ፎርም ነው። ቢ2 ሲምፕል ፓስት ቴንስ ነው። ቢ3 ፓስት ፓርቲሲፕል ማለት ነው። ስለዚህ ልክ በዛ ፓራላል በአፋን ኦሮሞ ጂ3 አያስፈልገንም፣ ግን ጂ1 እና ጂ2 እንላለን ማለት ነው። ጂ1 ስንል ሲምፕል ፕሬዘንት ቴንስ ፎርም ኦፍ ኤ ጊቨን ሜይን አፋን ኦሮሞ ቨርብ ዊዝ ሪስፔክት ቱ ኢች ሰብጀክት ፕሮናውን ማለት ነው። ለምሳሌ ቴክ ደ ሩት ቨርብ ዴሙ ዴሙ የሚለውን ሩት ቨርብ እንውሰድና እሱን when we conjugate it with respect to the 7 አፋን ኦሮሞ subject pronouns የሚኖረው ቅርጽ እንደዚህ ቦልድ ተደርጎ የተጻፈው መጨረሻ ኮንሶናንቱ ቀይ የተጻፈው እና ላስት ቫውልስ and ላስት ሰፊክስ ደግሞ ሰማያዊ ተደርጎ የተጻፈው አይነት ኤግዛምፕል በሚለው አምድ ስር ትመለከታላችሁ። ስለዚህ አኔን እንደማ በሚለው ውስጥ እንግዲህ the simple present tense form of the verb ዴሙ with respect to አኒ ዴማ የሚለው ይይዛል ማለት ነው። ኑቲን ዴምና again the simple present tense form of the verb demu with respect to nuti is demna ይሆናል ማለት ነው። isin demtu the simple present tense form of the verb demu with respect to isin demtu ነው የሚሆነው ማለት ነው። atini demta በሚለው the simple present tense form of the verb demu with respect to ati demta ነው የሚሆነው። isani demu the simple present tense form of the verb demu with respect to isan demu ነው የሚሆነው። inni dema the simple present tense form of the verb demu with respect to inni ዴማ ነው የሚሆነው። ኢሼን ዴምቲ በሚለው the simple present tense form of the verb demu with respect to ኢሼን ዴምቲ ይሆናል ማለት ነው። ሪማርክ ጂ1ን በተመለከተ the last consonant z of the root verb dictates the form of g1 simple present tense ማለት ነው with respect to each subject pronoun። ለዛ ነው እንግዲህ ጋዙ ብለን ጋዙ ብለን ሪፕሬዘንት ስናደርግ ላስት ኮንሶናንቱ ዲክቴት ያደርጋል ያለው ማለት ነው። so the last vowel ኡ እንግዲህ የሩት ቨርብ ሁሉም ኡ ብሎ ይጨርሳል በየለ ሲምፕል ፕሬዘንት ላይ አንድን ቨርብ with respect to subject pronoun ኮንጁጌት ስናደርግ ጋዙ ላይ ያሉትን ሁለቱን ላስት ቫውልስ ኡዎቹን ወደ ምን እንቀይራቸዋለን? ወደ ኤ፣ ወደ ና፣ ወደ ታ፣ ወደ ቱ እና ወደ ቲ ወደሚሉት ሰፊክስ እንቀይራለን ማለት ነው። በእንትኑ ላይ እንደምትመለከቱት በኤግዛምፕል በሚለው ላይ ተመልክቷላችሁ ማለት ነው። ጂ2 ይሄ ደግሞ እንግዲህ ቪ2 የሚለውን የእንግሊዝኛው ፓራላል ሊሆን ይችላል። ስለዚህ the simple present አይደለም which is that the simple past tense form of a given main አፋን ኦሮሞ verb with respect to each subject pronoun ማለት ነው። ለምሳሌ take the root verb demu so ጂ2 ፎርማቸው with respect to each subject pronoun አኒ ዴሜ እኔ ሄድኩ ማለት ነው። ኑቲ ዴምኔ እኛ ሄድን ማለት ነው። ኢሲን ዴምተን እናንተ ሄዳችሁ፣ አቲ ዴምቴ አንተ ሄድክ አንቺ ሄድሽ፣ ኢሳን ዴመን እነሱ ሄዱ፣ ኢኒ ዴሜ እሱ ሄደ፣ ኢሼን ዴምቴ። ስለዚህ
ፎርሙሌሽኑን ስንመለከት it's formed by changing the last vowel of G1, that means the simple present tense form of a given Afaan Oromoo root verb with respect to each subject pronoun to a or an, irrespective of the last consonant of the root verb ማለት ነው። እንግዲህ ሲምፕል ፕሬዘንት ፎርሙሌት ስናደርግ ላስት ኮንሶናንቱ ዲክቴት ያደርጋል የሩት ቨርቡ ላስት ኮንሶናንት ዲተርሚናንት ነው ብለን ነበር። ጂ2 ወይም ሲምፕል ፓስት ፎርም ስናደርግ ግን ላስት ኮንሶናንት ኢዝ ኢማቴሪያል። የምናደርገው ምንድነው? ሲምፕል ፕሬዘንት ቴንስ ፎርሙን ዊዝ ሪስፔክት ቱ ኢች ሰብጀክት ፕሮናውን እንወስዳለን። ከዛ ላስት ቫውሉን የሲምፕል ፕሬዘንት የጂዋኑን ማለት ነው ወደ ኢ እንቀይራለን። ለሁሉም ፕሮናውንስ ኤክሰፕት ኢዝን እና ኢሳን ማለት ነው። ለኢዝን እና ለኢሳን ወደ እን እንቀይረዋለን። ምኑን? ላስት ቫውል ኦፍ ደ ሲምፕል ፕሬዘንት ቴንስ ማለት ነው። ስለዚህ ጂ1 ሲምፕል ፕሬዘንት ቴንስ ማለት ነው። ጂ2 ሲምፕል ፓስት ቴንስ ማለት ነው። ኦኬ ሄልፒንግ ቨርብስ እንግዲህ በእንግሊዝኛ ያው ሄልፒንግ ቨርብስ ኦክሲለሪ ቨርብስ የሚባሉ አሉ። በአፋን ኦሮሞም እንግዲህ ፓራላል ነገር እንወስዳለን። ሶ ጂ1 ማለት እንግዲህ the simple present tense form of a given helping አፋን ኦሮሞ verb with respect to each subject pronoun። ለምሳሌ the simple present tense form of the verb ጅሩ መቼ እንጠቀምበታለን? it's used in the present continuous and present perfect tenses። ለምሳሌ አኒ ዴማ ጂራ እኔ እየሄድኩ ነው። በዚህ አረፍተ ነገር ውስጥ አኒ ዴማ ጂራ present continuous tense ነው። so ጂራ is the simple present tense form of the verb ጅሩ with respect to አኒ ማለት ነው። ለሌሎቹ ኮንጁጌት ብናደርገው እንደዚህ simple present form of ጅሩ will be used while ዴማ ለሁሉም ሲሚላር ይሆናል ማለት ነው። ሁለተኛው ኑቲ ዴምኔ ጂራ ይሄ ደግሞ present perfect tense ነው። ስለዚህ ጂራ is the simple present tense form of the verb ጅሩ with respect to ኑቲ ማለት ነው። so ኑቲ ኦፍኔ ጅራ እኛ መጥተናል ማለት ነው። እኛ መጥተናል። አኒ ዴማ ጅራ እኔ እየሄድኩ ነው። ኑቲ ኦፍኔ ጅራ እኛ መጥተናል። ጂ2 ደግሞ እንደዚሁ again simple past tense form of a given helping አፋን ኦሮሞ verb with respect to each subject pronoun ማለት ነው። the simple past tense form of the verb ቱሩ with respect to each pronoun ለምሳሌ ማለት ነው። እና ቱሩ is used in the past continuous and past perfect tenses ማለት ነው። ለምሳሌ ኢሲን ዲማ ቱሩተን ይሄ እናንተ እየሄዳችሁ ነበር ነው። so ቱሩተን is the simple past form of the verb ቱሩ with respect to ኢሲን ማለት ነው። አቲ ዴምቴ ቱሩቴ አንቺ ሄደሽ ነበር። ስለዚህ ይሄ ደግሞ ሄደሽ ነበር past perfect tense ነው። so ቱርቴ is the simple past tense form of the verb ቱሩ with respect to አቲ it can also be with respect to ኢሼን የሚለያየው አቲ ዴምቴ ቱርቴ ኢሼን ዴምቴ ቱርቴ ሁለቱም ይቻላል ማለት ነው። ኦኬ ሞኖ ሲምፕል ፓስት ሲምፕል ፓስት ነው። ኦኬ ኖት ፕሬዘንት ሞኖ ሲምፕል ፓስት የሚባል ነገር እንግዲህ ሌላ ቦታ ተጽፎ አታገኙም። ይሄ የራሴ ኖሚኔሽን ነው። ሶ ጂ2ኤን የሚለውን ነው ጂ2ኤን ሞኖ ሲምፕል ፓስት የሚል ስያሜ ሰጥቻለሁ ለዲስከሽን እንዲመች ማለት ነው። ሶ ጂ2ኤን ምንድን ነው? it is the simple past tense form of a given main አፋን ኦሮሞ verb with respect to the first person plural አፋን ኦሮሞ subject pronoun ኑቲ ማለት ነው። ለምሳሌ ኑቲ ዴምኔ ኑቲ ቢኔ ኑቲ ዴምኔ እኛ ሄድን፣ ኑቲ ቢኔ እኛ ገዛን፣ ኑቲ ኛኔ እኛ በላን፣ ኑቲ በርባኔ እኛ ፈለገን፣ ኑቲ ቡሌ እኛ አደረን፣ ኑቲ ቱሬ እኛ ቆየን። ከዛ ከአንድ እስከ 6 ያሉትን ሲምፕል እንግዲህ ሲምፕል ፓስት ነው ለኑቲ ነው። ለኑቲ ፖዚቲቭ ስቴትመንት ኢን ዘ ፓስት ፎር ኑቲ ማለት ነው። ኑቲ ዴምኔ ኑቲ ቢኔ ኛኔ በርባኔ ቡሌ ቱሬ የሚለው ማለት ነው። ግን የቀሩት 6ቱ ሰብጀክት አፋን ኦሮሞ ፕሮናውንስ ለዴሙ፣ ለቢቱ፣ ለኛቹ፣ ለበርባዱ፣ ለቡሉ፣ ለቱሩ in the simple past tense verb form ቢስተራለች ኮንጁጌት ቢደረጉ when that is negated ለዴምኔ ለሁሉም በተመሳሳይ ቢኤም ሂንዴምኔ where ቢኤም is all አፋን ኦሮሞ subject pronouns ማለት ለሁሉም ተመሳሳይ ነው። ቢኤም ሂንዴምኔ ቢኤም ሂንቢኔ
በሚኛኒ በሚን በርባኒ በሚን ቡሌ በሚን ቱሪ ይሆናል ማለት ነው። and this G2N it is used in the negation of the simple past tense አሁን እንዳሳየዋችሁ and the modified simple present verb form with respect to all subject pronouns ለሁሉም ነው not only ለኑቲ ብቻ ሳይሆን ለሁሉም ማለት ነው። modified simple present አንድ ስላይድ አለ ቀጥለን እናያለን። እንግዲህ ሶስት ሰፊክስ ብቻ ነው የሚጠቀመው ኔ ወይም ኔ ሌ ሬ የሆነበት ምክንያት simple present tense with respect to ኑቲ last ኮንሶናንቱ ኖርማሊ ና ነው የሚሆነው ግን in irregular some irregular verbs ምን ይሆናል double n ኔ double l ና double n ይሆናል ና ይሆናል ላ ይሆናል ራ ይሆናል ማለት ነው። there are verbs እንደዛ የሚሆኑ ማለት ነው። so ወደ simple past tense ደግሞ ስትቀይሩት ምን ይሆናል ግሱ ምን ብለናል just last vowel ወደ a ቀይሩ ስለሚል የኑቲ ደግሞ a ነው I mean a ማለት ነው በአፋን ኦሮሞ ወደ a ያው እንግዲህ e ማለት ነው እንግሊዝኛ ወደ እሱ ስንቀይረው ኔ ሌ ሬ የሚል ሰፊክስ ነው የሚኖረው ማለት ነው። ለጂ2ኤን እነዚህ ሶስቱ ብቻ ነው የሚኖሩት በጣም ጠቃሚ ሰፊክስ ነው ብታዩ you will see that G2N ደግሞ ተመሳሳይ ነው the simple past tense form of a given helping Afaan Oromoo verb with respect to the first person plural. I will adjust the spelling again. Afaan Oromoo subject pronoun nuti ማለት ነው. So the simple past tense form of a verb turu with respect to the first person plural Afaan Oromoo subject pronoun nuti ማለት ነው። ለምሳሌ turu ነው የወሰደው so it is used in the negation of past continuous tense ለምሳሌ ቢም ዴማ ኢንቱሪ አኒ ዴማ ኢንቱሪ ቢም እንግዲህ በመቃ ማለት ነው ሁሉንም ሰብጀክት ፕሮናውንስ ሪፕሬዘንት የሚያደርግ ነው። ቢምን በአኒ በወክለው አኒ ዴማ ኢንቱሪ ኑቲን ብታረጉት ኑቲ ዴማ ኢንቱሪ ኢሳንን ብታረጉት ኢሳን ዴማ ኢንቱሪ አቲን ብታረጉት አቲ ዴማ ኢንቱሪ ነው የሚሆነው ማለት ነው። ሶ ይሄኛው አኒ ዴማ ኢንቱሪ እኔ ይሄድኩ አልነበረም ማለት ነው that is past continuous tense ማለት ነው። የመጨረሻ ስላይድ modified simple present ይሄ modified simple present ምንድነው G1U N G1U ወይም N ምንድነው this is the form of a given Afaan Oromoo verb used when the simple present tense is negated or prefixed with certain prepositions in the present time እነዚህ prepositions እነማን ናቸው ሂን ለኔጌሽን የምጠቀምበት ከን አከ አኩመ ሃንገ ዋን የመሳሰሉት simple present tense precede ካደረጉ የsimple present tense last consonant ለሁሉም ወደ last vowel የጂዋን ማለት ነው last vowel ወደ ዩ ይቀየራል except ለኢስንና ለኢሳን ማለት ነው። ለኢስንና ለኢሳን ወደ አን ይቀየራል ማለት ነው። ለምሳሌ አኒ ኢንዴሙ አሁን የsimple present tense እኔ አልሄድም ነው አኒ ኢንዴሙ እኔ ሄዳለሁ ቢሆን አኒን እንዴማ ነበር የሚሆነው አኒን እንዴማ ዴማ መጨረሻ ላይ አ አለው አይደለ ኢንዴሙ ሂን ፕሪፊክስ ይደረግበት ኔጌቲቭ ሲደረግ አ ወደ ኡ ይቀየራል አኒ እንዴሙ ማለት ነው። ከኛተሙ የሚበላ ከኛተሙ እንግዲህ ከን እዛ ስላለ ያው ኛተማ ከን ኛተሙ ያው የሚበላ ማለት ነው። again modified simple present tense form ነው። ኑቲ አኩመ ሁበን እንግዲህ ግሱ ምን ሁበቹ ነው ሁበቹ መገንዘብ ማለት ነው። ስለዚህ the simple present tense form of the verb ሁበቹ with respect to ኑቲ ሁበና ነው። ግን አኩመ አካ እና ዋን የመሳሰሉት prefix ሲደረጉበት ፖዚቲቭ ስቴትመንት ነው ወደ ምን ይቀየራል አ ነው ያለው አይደለም ሁበና እና መጨረሻ ላይ ያለ ፋውላ ኤ ወደ ኡ ትቀየራለች ማለት ነው። ሃንገ ኡፍኑቲ ኤጋ እስከምንመጣ ጠብቁ። ስለዚህ ሃንገ ኡፍኑቲ እንግዲህ ግሱ ኡፉ ነው ኡፉ መምጣት ማለት ነው። እንግዲህ the simple present tense እንግዲህ ሃንገ ኡፍኑቲ እኛ እስክንመጣ ጠብቁ ነው። ሶ እዚህ ጋር ያለው ሰብጀክቱ እኛ ነው። the simple present tense form of the verb ኡፉ with respect to ኑቲ ኡፍና ነው ኡፍና እንመጣለን ኡፍና ሶ ሃንገ ከዚያ ከስር prefix prior prefix ስለተደረገ ምን የሚል ፎርም ይወስዳል ማለት ነው ሞዲፋይድ ሆኗል ወደ
ኡ ተቀይሯል ማለት ነው። ዱፍኑቲ ግን there is ቲ የሚል ሳፊክስ አለው። ስለሱ እንነጋገራለን። ባይ ዘ ዌይ ሌላ የትምህርት ክፍል አለን ማለት ነው። ዋን ሆጀዱፍ ስለምሰራ እንግዲህ ግሱ ምንድነው? ሆጀቹ ነው። ሶ ስለምሰራ ዋን ሆጀዱፍ the simple present tense form of the verb ሆጀቹ with respect to አኒ is ሆጀዱ ሆጀዳ ነው። አኒን ሆጀዳ እሰራለሁ። አኒን ሆጀዳ simple present tense ዋን ሆጀዱፍ ሆጀዱፍ ያው ኡ ወደ ሆጀዳ ላስት ቫውሉ አ ነው ኤ ነው። ግን ያው ዋን ፕሪፊክስ ስለተደረገበት ወደ ኡ ተቀይሯል የሚለውን ተወስዳላችሁ። ላስትሊ ኤፍ አለች ለምትሏል ለማመልከት ነው። ስለምሰራ እንደዚህ አይነት ፕሪፖዚሽንስ የምንማርበት ሰፊ ጊዜ ያለን don't worry about that። ሶ በዚህ መልኩ እንጨርሳለን። አሁን ወደ እያንዳንዱ verb form እንሄዳለን። የዛሬውን በዚህ ጨርሰናል። ይሄ መግቢያ ነው፣ ኦቨርቪው ነው። don't worry ይሄ ኦቨርቪው ነው እና ያልኩት ነገር ብዙ ግልጽ ላይሆን ይችላል፣ ግን ሲምቦላይዜሽኑ ወደፊት ስንነጋገር አዲስ እንዳይሆንባችሁ ብዬ ነው። የዛሬውን ትምህርታችን በዚህ እንጨርሳለን። በሌላ ጊዜ በሌላ ርዕስ እንገናኛለን። እስከዛው ደህና ሁኑልኝ። ነጋቲ ነፍቱራ